ሰላም ውድ የዩቲዩብ ቻናል ቤተሰቦች፣ ዛሬ ደግሞ ከርዕሱ ላይ እንደተመለከታችሁት ዳናይት መክብብ ልትታሰር ነው። ከዳናይት መክብብ ጋርም 4 ተከሳሾች የተከሰሱ ሲሆን በዛሬው ቪዲዮ የሰሩትን ወንጀልና ወንጀሉ ምን ያህል ጊዜ እንደሚያሳስር እናያለን። ሰላም ውድ የዩቲዩብ ቻናል ተከታታዮች፣ ይህን ቪዲዮ ከመጀመራችሁ በፊት ላይክ ብታደርጉ ለብዙ ሰው እንዲደርስ ይረዳኛል። ሰብስክራይብ ብታደርጉ ደግሞ እኔ የመለቃቸው ቪዲዮዎች በየቀኑ ይደርሳችኋል። በዚህ ወንጀል የተከሰሱት ከዳናይት ጋር 4 ተከሳሾች ሲሆኑ አንደኛው ኤቢኤል ኮንሰልታንሲ ሲሆን ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋዬና ዳናይት መክብብ ይገኙበታል። በእርግጥ ዳናይት መክብብ ለኤም አልትራ በሰራችው ማስታወቂያ ነው የተከሰሰችው። የተከሰሱበትም ክስ ወደ ውጭ ሀገር እንወስዳቸዋለን እያሉ ከተለያዩ ሰዎች 437,000 ብር ተቀብለው የገቡትን ቃል ባለመጠበቃቸው ነው። የተከሰሱበትን ክስ የያዘው ፍርድ ቤት የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት ነው። ከሳሾችም የሰጠናቸውን ብር እንዲመለስልን በቃልና በጽሁፍ እንዲመለስልን ብንጠይቅም ተከሳሾቹ ብራችንን ለመመለስ ፈቃደኛ አይደሉም ይላሉ። ሲቀጥልም ከሳሾች በሰጡት ቃል እኛ ወደዚህ የመጣ ነው 5ኛ ተከሳሽ የሆነችው ዳናይት መክብብ ለድርጅቱ የሰራችውን ማስታወቂያ አይተን ነው ይላሉ። ብሩንም ያመጣ ነው ህይወታችንን ለመለወጥ ቤተሰብ ተቀብለንና ከሰው ተበድረን ነው ይላሉ። በመቀጠልም ስለ ማስታወቂያ የወጣውን አዋጅ አግባብነትና እውነተኛነት የሌለውን ማስታወቂያ መስራት በህግ እንደሚያስጠይቅ ገልጿል። በዚህም ወንጀል አቤቱታ ያቀረቡት 13 ሰዎች ሲሆኑ ብራቸውን ተበልተውም ዝም ያሉ ብዙ ናቸው። ከ13ቱ ሰዎች ብቻ 5,681,000 ብር ሰብስበዋል። ፍርድ ቤቱም የቀረበለትን የሰውና የሰነድ ማስረጃ ሰብስቦ ተለዋጭ ቀጠሮ ሰጥቷል። ዳናይት መክብብም እንደዚህ አይነት ችግር ውስጥ የገባችው የዛሬ 3 ዓመት ሳታጣራ በሰራችው ማስታወቂያ ነው። በዚህም ጉዳይ እንደምናስታውሰው ሙሴ ሰለሞን ታስሮ በዋስ ነበር የወጣው። አሁን ግን ከሙሴ ሰለሞን በኋላ መንግስት ህጉን አጥብቆታል። ዳናይት መክብብም የተከሰሰችበት ክስ ከ1 ዓመት እስከ 4 ዓመት የሚያሳስር ሲሆን የገንዘብ መቀጮ ደግሞ ከ100,000 እስከ 1 ሚሊዮን ብር ነው። ዳናይት መክብብ የሰራችለት ድርጅት ኤም አልትራ ይባላል። ኤም አልትራም ወደ ውጭ ሀገር ልካቸዋለሁ ብሎ ከብዙ ህዝብ ገንዘብ ከሰበሰበ በኋላ ቢሮውን ዘግቶ የት እንደገባ ራሱ አልታወቀም። በዚህም ጉዳይ ወደ ውጭ ሄጄ እማራለሁ፣ ህይወቴን ቀይራለሁ ብለው አስበው ብዙ ተስፋ ጥለው ብር ከዚህም ከዛም ተበዳድረው ከፍለው ድርጅቱ እንደዚህ ሲጠፋባቸው ህይወታቸው ተመሰቃቅሏል። አብዛኞቹም ብር ተበድረው ስለሆነ ያመጡት ከየት እንደሚከፍሉ ግራ ገብቷቸዋል። የሆነ ጊዜ ላይ ሶሻል ሚዲያ ላይ የተለቀቀ ቪዲዮ የምታስታውሱ ከሆነ እናት የልጇን ህይወት ለመቀየር የገዛ ቤቷን አስይዛ ብር ተበድራ ልጇን ልትልክ ስትል ድርጅቱ ብሯን ይዞ ጠፍቶ እናትየው የታሸገ ቢሮአቸው ላይ ተኝታ ስታለቅስ የሚያሳይ ተንቀሳቃሽ ምስል ተለቆ ነበር። ብራቸውን ከተበሉት ተበዳዮች አንዱ ቲክቶክ ላይ እሷ የለቀቀችው ማስታወቂያ ተጠቅሞ የለቀቀውን ጽሁፍ ላንብብላችሁ። ለዳናይት አድርሱልን፣ እሷን ሰምተን ተበልተናል። ዳናይት መክብብ የሌባ ተባባሪ፣ አሁን ድርጅቱን ዘግተው ጠፍተዋል። አምባሳደራቸው ነበርሽና ቤቲ እንዳለች ንገሪን ይላል። ኤም አልትራ ኤጁኬሽናል ኮንሰልታንሲ ልዩ የሆነ ለተማሪዎች፣ ለመምህራን፣ ለወላጆች በአጠቃላይ ለሁላችሁ ኤጁኬሽናል ካርኒቫል አዘጋጅቶላችኋል። ወደ ውጭ ሀገር ሄዳችሁ መማር ለምትፈልጉ፣ ዓለም አቀፍ ሁኔታዎችን ለመረዳት ወደ የትኛው ዩኒቨርሲቲ ሄዳችሁ መማር ትፈልጋላችሁ፣ የትኛውን የትምህርት ዘርፍ መርጣችሁ ተምራችሁ ለመመረቅ አስባችኋል፣ ለዚህ ሁላ መልስ ኤም አልትራ ኤጁኬሽናል ኮንሰልታንሲ አዘጋጅቶላችኋል። ይህን ጽሁፍ ጽፎ የለቀቀው አንድ ተበዳይ ሲሆን ብሩን ከከፈለ በኋላ ድርጅቱ ዘግቶ ስለጠፋበት ነው። ለዛሬ የሰበሰብኩት መረጃ ይህን ይመስል ነበር። በተለዋጩ የፍርድ ቤት ቀጠሮ ምን እንደተባሉ ተከታተዬ ማሳውቃችሁ ይሆናል። ታዲያ እናንተ ሰብስክራይብ ማድረግ ይጠበቅባችኋል። ቪዲዮ ለብዙ ሰው እንዲደርስልኝ ደግሞ ይህን ቪዲዮ ላይክ ማድረግ አለባችሁ። ስለዚህ ቪዲዮም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ይሄ ቪዲዮ ከተመቻችሁ የማህደር አሰፋንን ሙሉ ታሪክ ሰርችላችኋለሁ። የማህደር አሰፋን ሙሉ ታሪክ ለመመልከት ስክሪኑ ላይ የምታዩትን ኢንድ ስክሪን ይጫኑ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።